ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። አብሬያችሁ የምቆየው ፋት መልቲ ሚዲያ ነኝ። የእናቴ ልጅ ክፍል 10። እንዲሁም አንድ ጊዜ ላፕቶፕ ከአንድ ጎረምሳ ተዘርፎ ፖሊሱ ራሱ እንድረዳው ጠይቆኛል። በጣም ውስብስብ ያለበትን ነገር ፈትቼለታለሁ። ምክንያቱም ሰፈራችን ውስጥ ብቻ ሳይሆን አካባቢያችንም ላይ ማን ምን እንደሆነ ጠንቅቄ ነበር የማውቀው። ያኔ ማለቴ ነው። እንግዲህ በ2 ዓመት ስመለስ የተቀየረ ነገር ካለ እናያለን። አቤልን ይዘውት የገቡት ጎረምሶች ግቢው ውስጥ ሲደርሱ የት እናርገው አሉኝ። ፊታቸው ላይ ፍርሃት እያየሁ መሰለኝ። ከዛ በፊት አይቻቸው አላውቅም። አምጡልኝ ወደዚህ ክፍል አልኳቸው። ግቢው ውስጥ በመደዳ ከተሰራው ሰርቪስ ቤት እንዴ እያሳዩሃቸው። በዚህ መሃል አክስቴ ደግነሽ መታ አሪቷን አቀለጠችው። በፍጥነት በእጅ አፏን ጥርቅም አድርጌ ይዤ ዝም በይ እናቴ እንዳትረበሽ አልኳት። ወዲያውኑ ዝም አለች። አቤል ምን ሆነ? ማጅራት መች መታው? አይ እንደው ምን ይሻላል? ተርፏል ወይስ እንዴት ነው? ለምን ሐኪም ጋር አንወስደውም? ለምንድን ነው ከዚህ ክፍል የምትከቱት? አለች። የማይረባ ጥያቄዎቿን እያከታተለች ተከታተለችኝ። ብዙ ጥያቄዎች አሉሽ፣ መልሱም በኋላ እሺ አክስቴ አልኳት። የሰርቪስ ቤቷን ከፈትኳት። በውስጡ ምንም ነገር አልያዘም። አንድ ጥግ ላይ ብቻ የቆየ ምንጣፍ አለ። እሱን ዘርግቼ እዚህ ላይ ተዉት አልኳቸው። እርስ በርስ ተያዩና እንዳልኳቸው አደረጉትና ቆሙ። በቃ አመሰግናለሁ፣ መሄድ ትችላላችሁ አልኳቸው። እሺ ናትዬ፣ ስትፈልገን አለን፣ ስልክ መለዋወጥ እንችላለን አለኝ። ጠቆር ያለ ልጅ እሺ ብዬ ስልኬን ሰጠሁት። ዘኪ ይባላለሁ፣ እሱ ደግሞ ቶማስ። እሺ አመሰግናለሁ፣ ትንሽ ስላስቸገረን ልቀጣው ፈልጌ ነው። እሺ ያን ያክል አልጎዳውም፣ ይሄ ስለ እናቴ ነው አልኳቸው። ያለ ምክንያት ምንም እንደማታደርግ እናውቃለን አለኝ ቶማስ የተባለው። የት ሰፈር ናችሁ? የታች ሰፈር ልጆች ነን። እሺ በቃ ሂዱ፣ እንገናኛለን። አብሽር ጣጣ የለውም ብለው ተከታትለው ወጡ። አቤል መጠጡ ነው መሰል ዝግት አድርጎታል። ጎንበስ ብዬ ሳየው ጭንቅላቱ ብቻ ይወዛወዛል። ተናደድኩበት። ሆነ ብሎ ዝም እንዳለ ገብቶኛል። እሱ በዝምታ ነው ሰውን የሚጎዳው። ስማኝ፣ ማንነቴን ታውቃለህ። ሆነ ብለህ የተጎዳህ አታስመስል። ቀና በለናኝ ብዬ ደነፋሁበት። አልተውህም። ለምን እንደማልተውህ ታውቃለህ። ስለ እናቴ ነው። ስለ እኔማ በደል አልተናገርኩም ነበር። ቤቱንም ጥዬልህ ወጥቼ ነበር። አንተ ግን አላረፍክም። አብዝታ በምትወድህን እናቴንም ጎዳሃት። ማንም የላትም ብለህ አላማ ምንም ይሆን ምንም አይመለከተኝም። ነገር ግን እናቴ እንዲህ ለመሆኗ ምክንያት አንተ እንደምትሆን እርግጠኛ ነኝ። ምን አድርገሃት ነው? ተናገር አልኩና እጁን እስከሚያመው ጨምቄ ያዝኩት። ያን ያክል አሞት ሳይሆን ሆን ብሎ ጮኸ። ስለተናደኩ በቦክስ ነረትኩት ባለበት። አክስቴ አነስተኛ ፍራሽና ብርድ ልብስ ይዛ እየተጣደፈች መታ ገባችና ተው እናትዬ ይሞትብሃል። ምን አድርጎ ነው? ተው ልጄ እንዲህ አትጨክን አለችኝ አቤልን እየከለለች። አይ ማውራት አለበት። እናቴ በምን ምክንያት ነው እንዲህ ሆነችው? ይናገር፣ አለበለዚያ ያውቀኛል። አላቆምም አልኳት። እኔ ምን አውቅልሃለሁ? የትም ከርመህ መተህ ይህንን ጥያቄ ስትጠይቅ አታፍርም? ምን እንዳሳለፍን ታውቃለህ ብሎ ጮኸ። አክስቴ ደግነሽን ዞር እንድትል አደረግኳት። እምቢ አለች። አንተ የትም ከርመህ የምትለው እኔን አፋለህ? በማን ምክንያት ነው የሄድኩት? እንዲህ ስትል አታፍርም? መቼ ነው የምትታረመው ብዬ ጮክ። እናትዬ ቆይማ እባክህ፣ ነገ ታወራላችሁ። ትንሽም ሳይቀምስ አይቀርም። በጤናው ይሻላል። በዛ ላይ እናቴ የሰማችው ድምፅ ስላለ በሩን በስጋት እያየች ነው አለችኝ አክስቴ ደግነሽ። እኮ ስለሷ እኮ ነው ጥያቄ።
ማን ነው እንዲህ ያደረጋት? በሩን ስትከፍት በወቅቱ ማን ነው ያናገራት? ማወቅ አለብኝ። እሱ ደግሞ እንደሚያውቅ እርግጠኛ ነኝ አልኳት። አቤልም ለመነሳት እየተፍጨረጨረ በእኔ ምክንያት አይደለም በአንተ ምክንያት እንዲሆነችው ብሎ ጮኸ። ምን? እንዴት? እባክህ አስረዳኝ እስኪ። አብረህት ያለኸው አንተ ነህ አልኩት፣ ድርቀቱ እየገረመኝ። በሩን ስትከፍት አንድ ሴት አገኘቻት። ከዛ ብሎ ዝም አለ። ከዛ ምን? ማናት ያቺ ሴት? ደግነሽን ገለል አድርጌ አፋጥጬ ያስኩት። የፈራኝ መሰለኝ፣ ተጨነቀ። እኔ ቶሎ መድረስ ነበረብኝ፣ ግን እኔ ከመድረሴ በፊት ስትዝትብኝ የነበረውን ነገር ነገረቻት ብሎ ማልቀስ ጀመረ። ግልጽ አድርግልኝ እስኪ፣ ምን ነው የነገረቻት? ማናት እሷ? አልኩት ይበልጥ እየተጠጋሁት። ሚጣ ናት፣ የህፃኗ እናት። የተስማማነውን ነገር አፍርሳ ለእናቴ መታ ነገረቻት። የህፃኗ አባት አቤል ነው። ያኛው ልጅሽን ያለ ኃጢአቱ ነው የቀጣሽው። ይህን ስትላት ወደቀች ራሷን ስታ። በቃ ከማለቱ አክስቴ ጮኸች። ውይ የቤቱ ጉድ! ህፃኗ አቤል ናት። ውይ ዘውድዬ ጉድሽ አላልቅ አለ። አይ መከራሽ አለች። ወደ እህቷ ፈጠነች። እኔና አቤል ተፋጠጥን። ሰዎች ስለ ሽንፈታቸው ይሁን ስለ ጥፋታቸው ተጸጽተው የሚያለቅሱት የማይገባህ ጊዜ አለ። እንደ የትኛው ምክንያት እንዳስለቀሳቸው ግራ ያጋባሃልና ለማባበል ያስቸግርሃል። በእርግጥ እኔ ወንድሜን የማባብልበት ስሜት ላይ አልነበርኩም፣ ነገሩ ሁሉ ገርሞኝ እንጂ። ስለምን ነው አቤል የሚያለቅሰው? እናቴ ዋሽቶ አሳምኖ እኔን ከቤት ስላስወጣኝ ነው ወይስ እስከ ዛሬ ድረስ እውነተኛ ሆኖ ተከብሮ ከኖረበት የእናቴ አእምሮ ውስጥ ተፈንግሎ ስለሚጣል ተጨንቆ? ወይስ የኔ ወንድሙ ያለ ስራዬ መከሰስና የእናቴን መጨረሻ አሳዝኖት ተጸጽቶ? እንጃ፣ አይመስለኝም። አቤልን ድሮ የማይበት መነጽር ቀይሬዋለሁ። ምንም ቢቅለሰለስ እሱን ማመን ይከብደኛል። እሱ ስቅስቅ ብሎ ያለቅሳል። ጭንቅላቱን በተደጋጋሚ ሲመታ አንገቴን አቀርቅሬ የማስበው ስለ እናቴ ሆነ። ምስኪን እናቴ እኔ ላይ ያለ ጥፋቴ መፍረዷ ክፉኛ አስደንግጧት መቋቋም ሳትችል ቀርታ ስትወድቅ ታየኝ። በእርግጠኝነት ያቺ ልጅ መታ በተናገረችው ብቻ አይደለም እናቴ በጸጸት የወደቀችው። ከዛ በፊት በአቤል ውሸቶች እኔን ታደርገው የነበረው ነገር ሁሉ ባንዴ ነው መተው የተያዩት። ለዛም ነው ስታየኝ እንደዛ የሆነችው። ወደ አቤል ጠጋ ብዬ ቆምኩ። ቀና ብሎ አየኝ። አንተ የማትረባ፣ አሁን ይሄንን የአዞን ባህን ትተህ ንገረኝ እስኪ፣ ምን አይነት ሐኪም ጋር ብትወስዳት ነው እንዲህ እስካሁን ምንም ለውጥ ያላሳየችው? ወይስ ለሐኪሞች ከፍለህ እንዲህ እንድትሆን አስደርገህ ነው አልኩት አፍጥጬ እያየሁት። አቤል አይኑን እያርገበገበ እኔ ለምን እንደዛ አደርጋለሁ? እናቴ እኮ ናት። የዛን ያክል ጨካኝ እሆንባታለሁ እንዴ? ሚጣናት እናቴን እንደዋሻት ያደረገችኝ እንጂ ታውቃለህ ለእናቴ ምን ያክል እየቀረብኩ መሆኔን። ያን ሁሉ ውሸት ግግም ብዬ ዋሸሁት እናቴ እንዳትጠላይ በማሰብ ነበር። ግን ምን ያደርጋል ያቺ ማትረባ መታረበሸች ብሎ እንደ ሕፃን ልጅ ማልቀሱን ቀጠለ። አትለኝም? በጣም አሳዘንከኝ አንተ ደደብ ራስ ወዳድ። ሚጣ የምትላት መታ ባትረብሽህ ምንም እንዳልተፈጠረ እናቴን ከኔ ነጥለህ በውሸት አጥረህ ልትኖር ነበር አይደል? እንደዛ ነበር ሀሳብህ። ውስጥ የተቃጠለ ለእናት ያዘንኩላት። እንደው ምን አይነት ልጅ ነው ያፈራችው? ህይወት በራሱ ዙሪያ ብቻ አጥቦ የሚያይ ስለሌላው ደንታ የሌለው። እንደዚህ አይደለም አንድ ቀን አንተ መፈለጌ እኮ አይቀርም ብሎኝ እርፍ። ይበልጥ አበሳጨኝ። ህፃኗስ ስለሷ ምንም አላሰብክም ነው ወይስ ያንተ አይነት ልብ ኖሮኝ ከመንገድ የጣልኳት መስሎህ ነው? አልኩት። ክብሯና ክብራት
የእናቴ ልጅ ክፍል 10 ይሄን ይመስል ነበረ። በክፍል 11 እስከምንገናኝ ቸር ሁሉ ይግጠመን። አብሬያችሁ የነበርኩት ይፋት መልቲሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ቸር ሁሉ ይግጠመን። አገራችን ኢትዮጵያን ሰላሟን ይመልስልን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩኝ ከወዲሁ ሰናበታለሁ። ሰናይ ጊዜ። ሼር ላይክ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ትመጫለሽ ብዬ ሳይማዶ